በበረዶ ግግር በተሸፈነችው ቺካጎ ውስጥ የገና መብራቶች በደመቁበት በዛ አስማታዊ ምሽት አንድ ድንቅ ታሪክ ተፈጠረ። ዓለም በደስታ ስትዘምር የ8 ዓመቱ ኬቨን ግን በግዙፉ ቤት ውስጥ ለብቻው የቀረበትን አስደንጋጭ ትዝታ ከሳቅ በላይ የሆነው የናፍቆት የፍርሃትና የድል ጉዞ በአዲስ ሲኒማቲክ ትረካ ይዘንላችሁ ቀርበናል። እዚህ ጋር ካሜራው በቺካጎ ቅዝቃዜና በቤቱ ሞቅታ መካከል ያለውን ልዩነት በብርሃንና በጥላ ሲያሳየን የኬቨንን ብቸኝነት ገና ከጅምሩ በምስል ይነግረናል። እንኳን ወደ አራዳ ሪካፕስ በደህና መጣችሁ። ታሪኩ የሚጀምረው በቺካጎ ከተማ ውስጥ በሚገኝ አንድ ግዙፍ መኖሪያ ቤት ውስጥ ሲሆን የገና በዓል ዋዜማ በግርግር ተጀምሯል። ቤቱ በዘመድ አዝማድ፣ በልጆች ጩኸትና በሻንጣዎች ተሞልቷል። የ8 ዓመቱ ኬቨን ግን በቤተሰቡ ግፊትና በታላቅ ወንድሙ ትንኮሳ ተማሮ ነበር። በፒዛ ምክንያት በተነሳ ጠብ ኬቨን በቤተሰቡ ፊት ተዋረደ። እናቱ ኬቲም በንዴት ወደ ሰገነቱ ክፍል እንዲወጣ ስታዘው ኬቨን ሁላችሁም ብትጠፉ ደስ ይለኝ፣ ሁላችሁም ብትጠፉ ምኞቴ ብሎ ተመኘ። ታዲያ በዛች ምሽት ቺካጎ በከባድ በረዶ ተመታች። የኤሌክትሪክ መስመሮች በበረዶ ክብደት ምክንያት ተቋረጡ። በዛ ምክንያት በማለዳ መጮህ የነበረበት የአላርም ደወል ሳይጮህ ቀረ። ጠዋት ላይ ቤተሰቡ በሙሉ በድንጋጤ ተነስተው ወደ አየር ማረፊያ ሲሮጡ ኬቨን በሰገነቱ ላይ በከባድ እንቅልፍ ውስጥ ነው። ቫኑ መጥቶ ልጆቹን ሲቆጥር የጎረቤት ሕፃን በስህተት ተቆጥሮ ቤት ውስጥ ተኝቶ ያለው ኬቨን ይረሳል። ታዲያ ኬቨን በጠዋቱ ሲነቃ ቤቱ ጭር ብሏል። እማዬ፣ አባዬ እያለ ቢጮህ መልስ የሚሰጠው የለም። ወደ ታች ወርዶ ሲመለከት ቤቱ ባዶ ነው። መኪናዎቹ በጋራጅ ውስጥ አለመኖራቸውን ሲመለከት ምኞቱ የሰመረ መስሎት በደስታ ፈነጠዘ። አልጋ ላይ መዝለል፣ ፈንዲሻ መብላት፣ ማንም ሳይቆጣው የተከለከሉ ፊልሞችን ማየት ጀመረ። ነገር ግን በፓሪስ በኩል ትልቅ ሰቆቃ ተጀምሮ ነበር። አውሮፕላኑ ላይ ሆነው እናቱ ኬቲ በድንገት አንድ ነገር መረሳቱ ተሰማ። ኬቨን ብላ ስትጮህ የአውሮፕላኑ ድባብ በድንጋጤ ተሞላ። እዚህ ጋር የዳይሬክተሩን ብልሃት አስቶ የእናቱ ጩኸትና የአውሮፕላኑ ሞተር ድምፅ ተቀላቅለው የጭንቀቱን ጥልቀት ያሳያል። ይህ ነው ሲኒማቲክ ጥበብ። አውሮፕላኑ ፓሪስ ላይ ሲያርፍ እናቱ በዛ በባዕድ ሀገር ሆና ወደ ልጇ ለመመለስ የምታደርገው ተጋድሎ ልብን ይሰብራል። ስልክ ለመደወል ብትሞክርም በበረዶ ምክንያት መስመሮች ተቋርጦ ስለነበር አልቻለችም። በፓሪስ አየር ማረፊያ ወለል ላይ ተቀምጣ ስታለቅስ የልጇን ምስል እየተመለከተች በቁጭት ትቃጠላለች። በቺካጎ በኩል ደግሞ ኬቨን የመጀመሪያውን የብቸኝነት ምሽት እየተጋፈጠ ነው። ክፍሎቹን ሁሉ አንድ በአንድ እየዞረ ቤተሰቡን መፈለግ ጀመረ። በኩሽና ውስጥ የፒዛ ቅርቢቶችንና የተስረከረኩ ነገሮችን አየ። መጀመሪያ ላይ የነፃነት ስሜት ተሰምቶት ቢሆንም ነገር ግን የውጭ ጨለማ ሲመጣ ብቸኝነቱ እየከበደው መጣ። የቤቱ ግዙፍ ጥላዎች አስፈሪ መስለው ታዩት። የልብስ ማጠቢያ ማሽኑ ድምፅ እንኳን እንደ ጭራቅ ተሰማ። ኬቨን ግን ራሱን አበረታቶ የቤቱን መብራቶች በሙሉ አበራ። ከዛ ፖሊሶች በቤተሰቡ ጥያቄ መሰረት ቤቱን ሊፈትሹ ይመጣሉ። ኬቨን ግን የፖሊሶቹን ድምፅ ሲሰማ ሌባ መስለውት ከአልጋው ስር ይደበቃል። ፖሊሱ በሩን አጓግቶ ማንም የለም ብሎ ሲመለስ ኬቨን ይበልጥ ብቸኝነት ተሰማ። በዛች ምሽት ውጪው በበረዶ ተሸፈነ። ኬቨንም በመስኮት ሆኖ ጎረቤቱ ሽማግሌውን ማርሊን ሲመለከት በልጅነት አእምሮ የሳለው ያ ሽማግሌ ነፍሰ ገዳይ ትዝ ብሎት በጣም ይደነግጣል። በማግስቱ ጠዋት ኬቨን ራሱን ለማበረታታት ወሰነ። ወደ መታጠቢያ ቤት ገብቶ የሳሙናውን ደስ የሚል ሽታ ሸተተ። ፀጉሩን አበጠረ፣ ሽቶ ተቀባ። ከዛም በመስታወት ፊት ቆሞ ፊቱን ሲታጠብ የተሰማው ያ የሚለበልብ ስሜት ለኬቨን የአዋቂነት የመጀመሪያው ነው። አሁን የቤቱ ጌታ ነኝ ብሎ ጮኸ። ይህ በመስታወት ፊት የሚታየው ዝነኛ ትዕይንት ኬቨን ከህፃንነት ወደ ቤት ጠባቂነት ትራንስፎርም ያደረገበት ወይንም የተሸጋገረበት ትልቅ ምዕራፍ በምስል ይገልጻል። ከዛም ኬቨን በአባቱ ክፍል ውስጥ ያለውን ገንዘብ አግኝቶ ብቻውን ፒዛ አዘዘ። ነገር ግን ሃሪና ማርቪ የተባሉት ሌቦች ቤቱን እያጠኑት ነበር። ሌቦቹ ቤቱ ባዶ መስሏቸው በሌሊት ለመግባት ሲሞክሩ ኬቨን በቤቱ ውስጥ ብዙ ሰው እንዳለ ለማሳየት ጥላዎችንና አሻንጉሊቶችን ተጠቅሞ አታለላቸው። ሙዚቃ ከፍቶ አሻንጉሊቶቹን በክር እያንቀሳቀሰ ሌቦቹን
ሰው ያለ እስኪመስላቸው ድረስ አደናገራቸው። ኬቨን ግን የብቸኝነት ስሜቱ ሲጠናበት ቤተሰቡን ሲናፍቅ መጽናኛ ፍለጋ ወደ አካባቢው ቤተ ክርስቲያን ያመ በቤተ ክርስቲያን ውስጥ ያለው የሻማ ብርሃንና የመዘምራኑ ዝማሬ ለኬቨን ትልቅ ሰላምን ሰጠ። ነገር ግን እዚያም ያንን የፈራውን ሽማግሌ ማርሊን ይመለከቷል። ለካ ማርሊ የኬቨን አባት ጓደኛና ልጁን የሚናፍቅ ምስኪን ሽማግሌ ነው። ማርሊ ብቸኝነት የሰው ልጅ ትልቁ ጠላት ነው፣ በፍጹም እንዳትፈራ ብሎ ለኬቨን ምክር ይሰጠዋል። ኬቨንም ከሽማግሌው ጋር ባደረገው ውይይት ድፍረትን አገኘ። ከቤተ ክርስቲያኑ ወጥቶ ወደ ቤት ሲመለስ እንደ ትልቅ ሰው ኃላፊነትን ለመውሰድ ወሰነ። ብቻውን ወደ ሱቅ ሄዶ የጥርስ ሳሙናና ሌሎች አስፈላጊ ነገሮችን ገዛት። በበረዶ ላይ እየተራመደ ሲመለስ ግን ሌቦቹ በመኪናቸው ሲከተሉ ታያቸው። ሌቦቹ ኬቨን ብቻውን መሆኑን በግልጽ እንደተረዱ ዛሬ ምሽት 9 ሰዓት ላይ እንመጣለን ብለው ሲይዙበት ኬቨን በሩጫ ወደ ቤቱ ገባ። ይሄ እኔ ቤት ነው፣ እኔ ደግሞ ጠባቂው ነኝ ብሎ ራሱን አዘጋጀ። ቤቱ አሁን ከመኖሪያ ቤትነት ይልቅ ወደ ብረት ምሽት ሲቀየር ዳይሬክተሩ የቤቱን ማዕዘናት በሙሉ እንደ መከላከያ መሳሪያ መጠቀሙ የፈጠራ ጥበብን ያሳያል። ኬቨን በበሩ እጀታ ላይ የጋለ ብረትን አደረገ። በደረጃው ላይ የሚያንሸራትቱ የበረዶ መጫወቻዎችን አዘጋ። ሌቦቹም ሲመጡ ኬቨን የገና ጌጦችንና እሳትን እንደ መሳሪያ ተጠቀመባቸው። ማርቭ በበሩ በኩል ሲገባ የሚንሸራተትበት፣ ሃሪ ደግሞ በጋለ ብረት እጁን የሚቃጠልበት ትዕይንት የኬቨን ድል የመጀመሪያው ነው። ኬቨንም በብልሃት ከክፍል ክፍል እየሮጠ ሌቦቹን ሲያሰቃያቸው በሰፊው እንመለከታለን። ማርቭ በባዶ እግሩ በመስታወት ቁርጥራጮች ላይ ሲቆም፣ ሃሪ ደግሞ በጭንቅላቱ ላይ እሳት ሲነድበት የታየው ትዕይንት ልብን ይሰቅላል። በመጨረሻም ሌቦቹ ተናደው ሊይዙት ሲቃረቡ ኬቨን ወደ ጎረቤት ቤት አምልጦ ለፖሊስ ይደውላል። ነገር ግን ሌቦቹ እንደምንም ብለው በመንገድ ላይ ኬቨንን ይዙታል። አሁን እንበቀላለን ብለው ሊያሰቃዩት ሲሉ ያ በፊት ፈርቶት የነበረው ሽማግሌው ማርሊ በበረዶ አካፋ መጥቶ ሌቦቹን በመምታት ኬቨንን ያድነዋል። ከዛም ፖሊሶች መጥተው ሌቦቹን ሲወስዷቸው ኬቨን በድል አድራጊነት በመስኮት ሆኖ ሲመለከታቸውና በነጋታው የገና በዓል ሲደርስ ቤቱን አጽድቶ ዛፉን አስውቦ እናቱን የሚጠብቅበት ያ የናፍቆት ቅጽበት ደረሰ። እናቱ በፓሪስ ሆና በአውቶቡስና በጭነት መኪና ውስጥ አልፋ በበረዶ ውርጭ ተመታ ወደ ቺካጎ ለመድረስ ያደረገችው ተጋድሎ ተሳካ። ከዛም በሩን ከፍታ ስትገባና ኬቨንን ስታቅፈው ያ የገና ትልቅ ደስታ መሆኑ ተረጋገጠ። ኬቨን እናቱን ሲያያት ይቅርታ በሚል አይን ሲሆን፣ እናቱ ደግሞ ልጇን በሕይወት በማግኘቷ በደስታ አለቀሰች። ብዙም ሳይቆይ ሌሎቹ የቤተሰብ አባላት በሙሉ ገቡ። ኬቨን ብቻውን ያንን ማለፉን ሲረዱ ሁሉም በድንጋጤና በአድናቆት ይሞላሉ። ኬቨን ግን ያንን ሁሉ ጀግንነትና ያሳለፈውን ጉድ ለቤተሰቡ ሳይናገር በውስጡ ደብቆት ፈገግ አለ። ፊልሙ ሲያልቅ የሚወርደው በረዶ የቺካጎን ቆሻሻ አጥቦ ሰላምን ያመጣ ይመስላል። ከዛም ኬቨን በመስኮት ሆኖ ሲመለከት ሽማግሌው ማርሊ ከልጁ ጋር ሲታረቅ አየ። ኬቨን ቤቱን ብቻ ሳይሆን የተሰባበሩ ልቦችንም አገናኝቶ በፓሪስ በኩል የነበረው ጭንቀትና በቺካጎ የነበረው ጦርነት አሁን በትልቅ ፍቅር ተደምድሟል። ኬቨን ያንን ጸጉሩን ያበጠረበትና ራሱን የጠበቀበት መንገድ የነፃነትና የአዋቂነት መገለጫ ነው። በፊልም ውስጥ የታየው እያንዳንዱ የገና ጌጥ የድል ምልክት ሆኖ ይታያል። ቤቱ በድጋሚ በግርግር ተሞላ። የገና ደወሎች ሲደወሉ የድል ድምፅ ይሰማል። የኬቨን ቤተሰቦች አሁን አንድ ሆኗል። ኬቨን በታሪክ ውስጥ ትልቁን ድርሻ ተወጥቷል። በመጨረሻው ትዕይንት ላይ ኬቨን ሽማግሌው ማርሊ በመስኮት ሆኖ እጁን ሲያወዛውዝለት ታሪኩ በበረዶ ድባብና በቤተሰቡ ፍቅር ተደመደመ። ትረካችንን፣ ፊልማችንን ከወደዳችሁት ሰብስክራይብ በማድረግ የአራዳ ፊልሞች ቤተሰብ ይሁኑ። በሚቀጥለው ቪዲዮ የትኛውን ፊልም እንድንሰራላችሁ እንደምትፈልጉ ኮሜንት ላይ አስቀምጡ። አራዳ ሪካፖች ነን ለአራዳ ልጆች።